ምንም የሚታወቅ ነገር የለም። እነዚህ ማለት እንዴ ብቻ ከባድ ነው። ሰላም እንዴት ናችሁ? ቡካኔ ዛሬም በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆኑ አትሁን ሰብስክራይብ በማድረግ ይህን የተከበረን ፋን ይቀላቀሉ። በፊቶች ይህን ፋን ደግሞ ላይክ ማድረግ እንዳትረሱ። ለምታደርጉ ሁሌም ከልብ በዚህ ጊዜ ፈቃው የተለየ ነው። የእነሱ ካጅነትም የተለየ ነው። ይህ ነገር ፊልም ነው ወይስ የሲጋራ ማስታወቂያ? ሲጋራዋን አበዟት። እንዴት ነው? የሲጋራው ካምፓኒ ስፖንሰር ነው እንዴ ፊልሙ ላይ? ከሁሉም መጋጨት ትልቅ ዋጋ ያስከፍላል። ትርጉም ከኤፍኤስ ወደ ቀናንቶ ይሞክርስ እንደገና ከምን እንደተነሱ ማን ምን እንደሆነ አይታወቅም። ዝም ብሎ እስካሁን ድረስ መገዳደል ነው እንግዲህ እንድፊ አበቃው ነው እኔ በቃልኩኝ አበቃለት። አሁን ሰውየው ግን ከልብ የአክተር ፊት ያው በዚያ ይታማም ፊቱ ትንሽ የምራ የአክተር ፊት ነው ያለው። በቅርብ ቀን ከኤፍኤስ እንደዚህ አይነት አገናለል እኔ በጣም የሚደብረው አለ አይደል? እንጃ ከባድ ነው እንደዚህ አይነት አገዳደል። አድርስ ነው ይባላል። የሆነ ፋሽን አድርጎታል ደግሞ ፊልም ላይ። እኔ እዚህ ላይ ብቻ አይደለም ብዙ ቦታ አይቼ ስርዓተ ማትረባ ስርዓተ ቴሌግራም በፊት ከፈለ ምንም የሚታወቅ ነገር የለም። መጀመሪያ አካባቢ ላይ ጀመሩ። ሲጋራ ያዘ፣ መጠጥ ያዘ። እዛ በኋላ ተኩስ ተካፈቱ። እዛ በኋላ ምንም ያልገባኝ ነገር እዛ በኋላ ይጠጣል፣ ያጨሳል ምናምን። እዛ አሁንም የሆነ ጦርነት ይካፈታሉ። ከዛ ዋናው እንትን ውስጥ ይገባል። ከዛ በኋላ ሰውነቱን የሆነች እንትን አርማ አለች፣ እሷን ያሳያል። እንጃ እነዚህ ማለት እንዴ ብቻ ከባድ ነው። ስለ የሆነ ሃይላይት ሲለቁ የሆነ ነገር ትንሽ የሆነ ነገር የፊልሙን የሆነ የሚስብ ነገር ነው እንጂ እኮ ጭራሽ አይስብም። እንደዚህ አይነት ነገር ማለት እንዴ አግዚ ዛሬ ቪዲዮ መስል ነበር። አዲስ ከሆናችሁ ሰብስክራይብ ትላሉ ካት እንደርሱ በፊቶች እንድፋን ደግሞ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ ያገኛችሁ። እስከዛው ድረስ ግን አብረን